ፊት ተለውጧል ኢላ ሐዲስ ራዩ ሲያወራ ፊታቸው ተቀየረ ሰሃባዎች ደነገጡ የጠየቁት አንተ አድርግልን አይደለም አንተ ስጠን አይደለም አላህን ለምንልን እርዳታ ጠይቅልን ያሉት የጠየቁት ጥያቄ የነብዩን ፊት ሲቀይር ግን አስደነገጣቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድነው ፊታቸው የተለወጠው ቅድም የተወሱት ምሳሌዎች ካነሱ በኋላ ጠይቋቸው 10 ዓመት አሏቸው 10 ዓመት መታገስ አቃታችሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም 10 ዓመት ያለፉት ህዝቦች እንዴት አርልገው ነው ዲናቸውን 10 ዓመት ቀናቶች ለኛ ረዝመዋል ቀናቶች ዓመታት ሆነዋል አንድ ሌሊት እንደ ሺህ ሌሊቶች በህይወታችን ላይ ያለፈ መጥቷል ፈተናዎቹ በእኛ ህይወት ውስጥ ሲመጡ እነዛን ለመቀበል እነዛን ለመቋቋም አቅማተናል ወደ ነብዩላህ አዩብ ልመልሳችሁ ነብዩላህ አዩብ ፈተናው ውስጥ ታሪካቸው ላይ ሲወሳ 14 ልጆች ነበራቸው 14 ልጅ አላህ ወሰደባቸው በጣም ሰፊ ሀብት ነበራቸው ሀብታቸው እነሳቸው